ልቀቂያት እየሰማሽ ነው እንዴ? ትልቅ ሰው ነሽ ብዬ ነበር እሺ ሳከብርሽ ነበር። ከሱ ጋር ብዙ ጊዜ በገንዘብ እንደሚጨቃጨቁ ነግሮኛል እና ያው ወንድሟን አሳልፋ ከምትሰጥ እሱን ብትሰጥ ይቀላታል። ለዚህ ልጅ ምን አይነት መድኃኒት ነው የሚሰጧት? እሱን አይመለከትም ማለት በቃ አይመለከትም። ማዘር ስነ ስርዓት እሱን ሐኪም ነው የሚመልሰው እንጂ አንተን አይመለከትም። ምን እንኳን የገባሁት ድርጅት ውስጥ ትንሽ ሙስና ነገር ሰርቼ በዛ ተይዤኝ የገባሁት ወንድሜ ላይ ጉዳት ያደረሰበት ያንቺ ወንድም ነው። ይኸውልሽ እየተቀያየራችሁ እየመጡ እኔን አታወነ እውነታው እስከሚወጣ ድረስ ከዚህ ቤት አንወጣም። ይሰማሽ ነው? እኔ ምን ቸገረኝ? ሳትወደግ አሁን እኔ ወንድምሽ የት እንዳለ እንድነግሪኝ እፈልጋለሁ። ስማ ሰውን እኮ ምንም የምታውቀው ነገር የለም። ከጀርባው ምን እንደሚፈጠር ብታውቀውማ አታገባውም። ለምን ያን ቀን መረጠ? ለምን እስከዛሬ ያልደፈራት? እሱ ከደፈረ ለምን እስከዛ ቀን ሳይደፍራት የዛ ቀን ደፈረ? በቅርርባችን ሰዓት ዳዊት ደጋግሞ ይነግረኝ ነበር ንጹህ እንደሆነ እና ፍርድ ቤትም ሲመላለስ ንጹህ ነኝ ነበር የሚል እንዲህ ያለው ነበር አይፈልግም። ምን ልትሆን ነው? ቆይስ ምን ልታረገኝ ነው አንተ? ትልቅ ሴትዮ ነሽ ብዬ ነው ያከበርኩሽ አለው። ስነ ስርዓት ይኖር እሺ። ይሰማሽ ነው? እዚህ ወንጀለኛ የማንም ክፍታፍ እያመጣክ እየሰበሰብክ እዚህ ታሰድበኛለህ። አንቺ እኔን ከዛሬ በፊት አግኝተሽኝ ታውቂያለሽ? እኔ እንደውም አላውቅም። እኔን ከዛሬ በፊት ተሽኝ ታውቂያለሽ ወይ? ተናገረኝ አትችልም። መጋቢት 17 አይቀርም። ምክንያቱም ይህ እድል የማይደገም እድል ስለሆነ ትንሣኤ ኤክስፖ መቼ ይጀምራል እያላችሁ እየጠበቃችሁ ለነበራችሁ ደንበኞቻችን እነሆ መጋቢት 17 ይጀምራል። በዚህ ኤክስፖም ለሚመጡ ደንበኞቻችን ግንባታቸው 80% የደረሱ ዘመናዊ አፓርትመንትና የንግድ ሱቆችን ከ55-45 የባንክ አማራጭ ጋር ከባለ 1 መኝታ እስከ ባለ 4 መኝታ ድረስ በ5% ቅድመ ክፍያ ከ30% ቅናሽ ጋር እንጠብቆታለን። በባዛሩ ላይ ከሚቀርቡ ሳይቶቻችን መካከል ቦሌ አትላስ፣ ለጋህር 22 እና ተክለ ሃይማኖት ይገኙበታል። ቀድመው ቦታ የያዙ። ለበለጠ መረጃና ለሳይት ጉብኝት በ0907 31 7874 ወይም በ0940 29 0463 ይደውሉ። ጊፍት ሪል ስቴት። ዳዊት የተያዘው ራሱ ስራ ቦታ ነው። ምን ይፈጠር ምን እንኳን የሚያውቀው ነገር አልነበረም። በቃ አባትየው ነበር በወቅቱ ሲወጣ የለው ማዳር ነበር። አባትየው ነበር ግን አንቺ የሕክምና ባለሙያ እኮ ነሽ። የሕክምና ማስረጃ ማንጠተሻል። እሱ በልሲለው ይመጣል በልሲለው ይቀራል። ጓደኞቹ ጋርም ሊያድር ለጥናት ምናምን ይቀራል። በወቅቱ የነበረው አባትየው ነው አልኩኝ። ጭራሽ ልጅ እንደፍርሃል ስትባል ባልነበርክበት እና እንደነገርኩ ዳዊትም እንደነገረኝ ከሆነ ይህንን ነገር ሊያደርግ የሚችል ብቸኛው ሰው በሰዓቱ ቤት ውስጥ የነበረው አጎትየው። ምንም የሚያሳስብሽ ነገር የለም። ከኔ ጋር ማውራት አለብሽ። ታማት ልጅ በቃ ልቀቃት ልጅ በቃ አታርፍም እንዴ? ቆይ ላውራት እፈልጋለሁ። አሁን ዳዊት ቢታሰር እሷ ሞር ተጠቃሚ ናት። ለምን? በገንዘብም በምንም ቤቱ ኦሬዲ እሷ ይሆናል ማለት እኮ በቃ ብትችል ቢሞት እኮ ደስ ይላታል ውርሱንም ለመውረስ። ታዲያ ምን ላብላት ምን ላጠጣት? የለመኑባት ነው የሚያበሏት። ማንስ ቤት ይጠብቃል? እየሰራሽ አታቢ እያደረግሻለሽውም እኮ ሲጀምር ወንድምሽም መግደል ነው። ከኔ ጋር አትነጋገር። ካሁን በኋላ አፍን አትክፈት። የእናት አባት ልጅ እንግዲህ እሱን አሳልፋ ከምትሰጥ እሱኛውን ባለቤቷን መስጠት ትመርጥ። ምክንያቱም በሀሳብም አይግባቡም ከባሏ ጋር። ወንድምየው ሱሰኛ ነው፣ እሷም እንደዛው ነች። ገባ? ሴሰኛው እንደምን ያላት እሷም ያው ነው ባህሪዋ። እንዴት እንደው ምን አይነት ህሊና እንደው ቢኖረው ነው ሰው ወንድም ከልጁ የሚበልጥበት? ሊያውም አጥፍቶ ምን አይነት ህሊና ነው እንዴ ያለሽ? እሳቸው መወንጀል በላይ ባልሰሩት ወንጀል ከመጠየቅ ከመታሰሩ በላይ የሚያሳምማቸው የልጃቸው መጎዳት በደንብ አውቃለሁ። አብራርቶ ነግሮኛል ዳዊት። ስነ ስርዓት ይኖር። ስለ ወንድምሽ ባህሪ ንገሪኝ። ወንድሜማ ሰው ነው በቃ እንደማንኛውም ሰው ይቅማል፣ ያጨሳል፣ ምንም ማድረግ አልችልም። እንደማንኛውም ለማስጣል መክረነዋል። እንደማንኛውም ሁሉን ነገር አውቃለሁ። ካንቺ አንደበት መስማት እፈልጋለሁ። ማን ነው ድርጊቱን ያደረገብሽ? ታወራው ነገር የላትም። ማን ነው ድርጊቱን ያደረሰብሽ? ልቀቂያት! እየሰማሽ ነው እንዴ? ትልቅ ሰው ነሽ ብዬ ነበር እሺ ሳከብርሽ ነበር። ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን ቆያችሁ፣ እንደምን ከረማችሁ ውድ የዞላ ቤተሰቦች እንደምን አላችሁ? እንግዲህ ዛሬም ወንድማችሁ ቴዎድሮስ ተመልሼ በዞላ የዩቲዩብ ቻናል ተመልሼ መጥቻለሁ። ብዙዎቻችሁ እንግዲህ ሲያስጨንቃችሁ የነበረውን ነገር በኮመንትም በስልክም በቴሌግራምም እየደወላችሁ ስትጠይቁን ነበርና የወንድማችን ሁኔታ ላይ በምን እንደሚገኝ እየጠየቃችሁ ነበረ። ለእሱ ምላሽ ለመስጠትና ከዚህም ውጭ ደግሞ እሱ ላይ ይህንን ድርጊት ያደረሰበትን ሰው ለህግ አካል አሳልፎ ለመስጠት ብዙ ጥረቶችን እያደረግን እንገኛለን። ከካሜራ ጀርባም ብዙ ነገሮች ሲሰሩ ነበር የነበረው። ወንድማችን እንግዲህ አሁን ሕክምናውን በአግባቡ እየተከታተለ ነው ያለው። ከትላንትናው
ዛሬ ላይ የተሻሉ ለውጦች አሉ፣ በደንብ ብዙ ለውጦች አሉ። በቅርቡ እንግዲህ ይህንን የሚወደውን ማህበረሰብ ተመልሶ ማገልገል እንደሚጀምር እርግጠኛ ሆኜ መናገር እችላለሁ። እንግዲህ ውድ ቤተሰቦቼ በባለፈው እንግዲህ ያየናቸው ብዙ ነገሮች ነበረ ለዞላ ትክክለኛውን ጥቆማ ሳይሰጠው በመቅረቱና የተወሰኑ የመረጃ ክፍተቶች በመኖራቸው እሱም ደግሞ ከአንድ ካሜራ ጋር ብቻ ተዘናግቶ ከአንድ ካሜራማን ጋር ብቻ ወደ ቦታው ተንቀሳቅሶ መረጃዎችን ሲያጣራ ነበረ ይህንን ጉዳት ሊያስተናግድ የቻለው። እንግዲህ በደረሰበት ጉዳት ያው በባለፈው ቪዲዮ ላይ እንደተመለከታችሁት ትንሽ መጠነኛም ቢሆን ወንድማችንን ማለት እንዴት ብዬ መግለጽ እንደምችል አላቅም፣ ግን የደረሰበት ነገር ለእሱ የሚገባው አልነበረም። ቢሆንም ግን አሁን ላይ የተሻለ ሕክምና እያገኘን ያለው ሕክምናውን ሲጨርስ ተመልሶ መጥቶ ስላሉት ነገሮች ወደ እናንተ መረጃውን ማድረሱን ይቀጥላል። ይህን ህብረተሰብ ማስተማሩን መንቃቱን አጠናክሮ የሚቀጥልበት ይሆናል። እስከዛ ድረስ ግን ያሉትን ነገሮች ወደ እናንተ እኔ ወንድማችሁ ቴዎድሮስ እያደረስኩ የምቆይ ይሆናል። ዛሬ ላይ እንግዲህ በዘላለም ስቱዲዮ ውስጥ አንድ ልሰራው ያሰብኩት ነገር አለ። እንደምታውቁት የነበሩት የመረጃ ክፍተቶችን እያጣራን እየሄድን ያለኑ ምናልባት እዛ ጋ የተነገረን ታሪክ እኛ ሰምተኑ የነበሩ ነገሮች አሉ። ድምዳሜውን ለመስጠት ትክክለኛውን ፍትህንም ደግሞ ለመበየን እንግዲህ በደንብ መረጃዎችን ማጣራትና ማስረጃዎችን መሰብሰብ ይጠበቅብናል። ዛሬ እንግዲህ አንድ እንግዳ ቀጥር ያለው ያ እንግዳ ደግሞ ከአባትየው ጋር በጣም ግንኙነት እንዳለውና ብዙ መረጃዎችን እንደሚያውቅ ነግሮኛል። በስልክ በተደጋጋሚ ደውሎልኝ ነበረ። አባትየውም ደግሞ ዘላለም ጋር እየደወሉ ስለነበረ እኔ ኮንታክት ለማድረግ ሞክሬ ነበረ። እሳቸውም ደግሞ እኔ ጋር ያለውን ሀቅ ያስረዳልኛል ወይም ደግሞ እኔ ምን ውስጥ እንደነበርኩኝ እንዴት እንደነበርኩኝ በደንብ አድርጎ ይነግርልኛል ብለው አንድ ወንድማችንን ስልክ ሰጥተው አገናኝቶኛል። ስለዚህ ቀጥታ ስቱዲዮ ገባና ከእሱ ጋር የተወሰኑ መረጃዎችን ለመቀበል ጥረት እናደርጋለን። ዛሬም እንግዲህ የተሻለ መረጃና ማስረጃ እንሰበስባለን ብዬ ተስፋ አደርጋለሁ። እስከ ፕሮግራማችን ፍጻሜ ድረስ እንግዲህ አብራችሁን እንድቆዩ እየጋበዝኳችሁ ዘላለም የጀመረውን የ50 ሺህ ጉዞ ግን አጠናክራችሁ እንድቀጥሉለት ፈልጋለሁ። በተቻለ መጠን ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን ደግሞ ለወዳጅ ዘመዶቻችሁ ሼር በማድረግ እንድትተባበሩን እንድታግዙን እንጠይቃለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ልጄ አልተረፈም ልጄ፣ ወይኔ ልጄ ነው ይለኝ ልጄ እኔን ልጄ ያው ስለ ካሜራ ምናምን ከዚህ በፊት ትንሽ እውቀት ነበረኝ፣ ብዙ ባይባልም ማለት ነው። ግን ደግሞ የበለጠ እውቀት እንዲኖረኝ እያሳየኝ እያስተማረኝ ከዛ በኋላ ያው አብሮት ከሚሰሩ ደግሞ ቡድኖቹ ጋርም እያስተዋወቀኝ ብዙ ስራዎችን ብዙ ልምዶችን እንድቀስም አደረገኝ። የሆነ አለርትድ ሆኖ ነገሮችን ከመጠበቅ ይልቅ ፍዝዝ ብለክ የሆነ እኔ እንደውም በጣም ስገምት የነበረው አብዛኛውን ነገር ሆን ብለክ የአደጋ እንዲፈጠር ክፍተት እየፈጠርክም ነበር የመሰለኝ። ፍጹም በስመ አብ! እንዴት እንደኔ እንደዚህ አይነት ነገር ላደርግ ይችላል? ወንድሜ በኢየሱስ ክርስቶስ አሁንም እኮ ምንም ለውጥ የለውም። ስንገባ እኮ ነርሶቹ ራሱ ገና ቤተሰብ የመጣን ይመስላቸው። አንተ እንደ ቤተሰብም እንደ ጓደኛም እንደ ካሜራማንም አብረህ እንደነበርክ አይደለም። አንተ ጥግን ይዘህ ቁጭ ብለሃል። ይሄ ልጅ ህይወቱ ቢያልፍ ኖሮ ማለት ነው ማድረግ የምችለውን ነገር አድርጌያለሁ በሰዓቱ። እኔ ከመታሰሬ በፊት የኔን እጅ የሚጠብቁ ለነሱ ብዙ ማድረግላቸው ሰዎች ነበሩ ማለት ነው። በሰዓቱ ካሜራ እንደዚህ አይነት ቦታ ይዘልኝ ና ያለኝ እና በቃ ያው እኔ ደግሞ ያው እንዳልኩ ከክሩ ጋር ወይ ደግሞ ከሱ ጋርም በቂ ኤክስፒሪየንስ ስለነበረኝ በቃ ካሜራውን ይዤ ያለኝ ቦታ በፍጥነት ደረስኩለት ማለት ነው። ዘላለም ተወግቶ እንኳን ማለት ነው ልጁን ለመያዝ እየሮጠ ነበረ፣ እየሞከረ ነበረ። በእንደዚህ አይነት ሲቹዌሽን ላይ ሁላ ሆኖ እየሞከረ ነበር። አንተ ግን ቆመህ መቅረጽህን ብቻ ነበር የቀጠለው። ለኔ ያልክልኝ ልጄ እዛ ጋ የነበሩ ሰዎች እኮ ማለት ነው ከአንተ ውጪ አደጋውን ዘላለምን ለመያዝ የሆነ ነገር ለማድረግ ሲጥሩ ነበር። ኢቨን ዊልቸር ላይ የነበረችዋ ልጅ ሁላ እየሞከረች ነበር። ከዛ ወደ አምቡላንስ ተደወለ። እንግዲህ አምቡላንስ በተደወለለት ሰዓት አይመጣም። አምቡላንሱ እስኪመጣ ድረስ ግን እዛ ጋ የነበርነው ሰዎች ከኔን ጨምሮ በቃ ፈርስት ኤድ በቃ ጀስት ደሙን ለማቆም በጣም ብዙ ነገር ርብርብ ያደረግነው በጣም ማለት ነው። ጸልዩልኝ እና ግን የሆነ ሰዓት ላይ ከየት መጣ ያላልነው ሰው ነው በቃ ዘላለምን ይህንን አደጋ ያደረሰበት ማለት ነው። በጣም በቃ ከምነግርህ በላይ በጣም ፈጣን
በዚህ ልክ ሰው ፈጥኖ እንደዚህ ይጎዳል ብዬ እኔ አስቤ አላውቅም። በራሴም ጉዳይ የሚያስጨንቀኝ ውሎ መግባቱ ይሄን ነው የምፈራው የፈራሁት ነገር አለ። አሁን በቦታው ስቶ ብቻ ነው ልትረዳኝ የምትችል ያንን ነገር ማለት ነው። በጣም በሚገርም ፍጥነት ያንን ሲያደርግ በቃ ደንግጬ ብቻ ነው ካሜራ ይዤ መቆም የኔ እንትን የነበረው ማለት እጣ የነበረው። መኝታው ተመችቶት ይሆን እስኪ እንደግፍለት እስኪ እኔ ልጄ ወይ ልጄ እኔ ልጄ አልተረፈም ልጄ ወይኔ ልጄ ነው ልጄ እኔ ልጄ ውድ ቤተሰቦቼ እንግዲህ ያው ተመልሰን ወደ ስቱዲዮ መተናል። ወንድማችንንም ስንጠብቀው ነበረ። በመጨረሻ ሰዓት ላይ እንግዲህ ከብዙ ጥበቃ በኋላ ነው የመጣልን። ያው ያሉን መረጃ በደንብ አድርጎ ያካፍለናል ብዬ ተስፋ አድርጋለሁ። መጀመሪያ ግን ወንድሜ ሁሉ ነገር ከመጀመራችን በፊት እኔ እናንተ ትውውቅ እናድርግ። ለቤተሰቦቼ አንተን ላስተዋውቀ። ማን ልበል አንተን? አውራሪስ እባላለሁ። አውራሪስ ትክክለኛ ስም ነው? ከጋሼ ጋር እንዴት ነበር የምትዋወቁት? ማረሚያ እንደነበር ካብረሃቸው ነገር ይሄን ነበረ። እስኪ ከተዋወቃችሁ ጀምርልኝ። ያው ማረሚያ ቤት ውስጥ ነው ከጋሼ ጋር የተዋወቅነው። እዛ ማረሚያ ቤት ውስጥ ነው ያለፉትን ከ7 ዓመት እንደዛ በፊት ሲገባ እኔ እዛው ነበርኩኝ። አጋጣሚ በዛ እስር ቤት ውስጥ በገባበት ሰዓት ነው የተዋወቅነው። እስኪ እንዴት ነበረ የማረሚያ ህይወት? አንተስ ምን አጥፍተህ ነው ወደ ማረሚያ ልትወርድ የቻልከው? ያው የማረሚያ ቤት ህይወት ትንሽ በጣም አስቸጋሪ ነው። ከባድ ነው። እንደሚታሰበው አይደለም። ማለት ከሚታሰበውን በላይ ስቃይ ያለ፣ እንግልት አለ። ያው ጨለማ ነው። ነፃነት ደግሞ ሁሌ ይናፍቃል። ትንሽ አስቸጋሪ። ምን እንኳን የገባሁት ድርጅት ውስጥ ትንሽ ሙስና ነገር ሰርቼ በዛ ተይዤ ነው የገባሁት። ያው ተገቢውን ቅጣት ተቀጥቼ አሁን ላይ ተለቅቄያለሁ እና ያው እኔ የሚገባኝን ያገኘሁት ዛሬ እዚህ የመጣሁት ግን ያው ዳዊት የሚገባውን ሲሆን የማይገባውን በደል ስለደረሰበት ለሱ እውነታውን ለመመስከር ነው። እዛ ባለንበት ወቅት ከነገረኝ ነገሮች አንጻር ማለት ንጹህ ሰው ሲታሰር ደግሞ ትንሽ ይከብዳል። ከዛ አንጻር ነው ዛሬ የመጣሁት። እኔም የታሰርኩት ያው እኔ በሚገባኝ ነው። ትክክለኛ ወንጀል ሰርቼ ነው የታሰርኩት። ትንሽ የማረሚያ ቤት ህይወት ግን ያው ለማንም አይመከርም። ወንጀል ባንሰራ መልካም ነው፣ ብንጠነቀቅ እንደዛ እላለሁ። እስኪ ማለት ያው አንተ ባጠፋው ጥፋት ተገቢውን ቅጣት እንዳገኘህ እየነገርከኝ ነበረ። እስኪ የነበረው ነገር ምን ይመስል ነበር በሰዓቱ? እንዴት ነው እንደዚህ አይነት ነገር ውስጥ ልገባ የቻልከው አንተ? ያው ገንዘብ ነው፣ ሌላ ምንም የለም። ትንሽ ተንገበገብንና የምንሰራበት ድርጅት ውስጥ ያው ለሙስና ደግሞ ትንሽ ያመች ነበር ስራው። የስራ ኃላፊነቴም ከዛ አንጻር ከሰዎች ጋር እየተነጋገርን አንዳንድ የሙስና ስራዎችን፣ የወንጀል ስራዎችን እንሰራ ነበር። ያው በዛ ሰዓት ተደረሰብን። ያው አብዛኞቹ ከኔ በላይ ያሉት አምልጠው ነበር። እኔ ግን ያው ተያዝኩኝ እዚሁ ስለነበርኩኝ። ያው ከኔ በላይ ትንሽ ስልጣን ከፍ ያለ ያልነበራቸው በሰዓቱ ቀድመው ከሀገር ወጥተው ነበር መረጃውን ሲሰሙ። እኔ ደግሞ ያው እዚሁ ነበርኩ አጋጣሚና በዛ ምክንያት እኔ ተያዝኩ። ያው አሁን ታርሜ ወጥቻለሁ። መልካም። እስኪ ስለ አቶ ዳዊት መለስ ብለን ከትውውቃችን ጀምርና አንተ ማረሚያ ቤት እንዳለህ ነው የገቡት እየነገርከኝ የነበረው። እስኪ ሲገቡ ምናልባት ያው ማረሚያ ላይ ስገባ ልክ ስትተዋወቅ በምንድን ነው የገባው? ወንጀልህ ምንድን ነው? ምን ሰርተን የመጣው ይባላል። በተለይ ደግሞ በእንደዚህ አይነት ሴንሲቲቭ በሆኑ ጉዳዮች ሰዎች ሲገቡ የሚደርስባቸው እንግልትና መከራ እንዳለ አውቃለሁ። እስኪ ስለሱ ነገር አጫውተኝ። ትንሽ አስቸጋሪ ነው ማለት እኛ ስንገባ የሻማ ተብሎ 100፣ 200፣ 300 ብር ነው የምንሰጠው። ትንሽ በእንደዚህ አይነት በዳዊት በገባበት አይነት ኬዝ የሚገቡ ሰዎች ግን ትንሽ ከበድ ይላል። ያው በመድፈር ኬዝ ስለሆነ እውነታው ቢታወቅም ባይታወቅም ሰዎች ትንሽ እዛ ውስጥ ያሉት እስረኞች፣ ታራሚዎች ተጽዕኖ ያሳድራሉ እንደዚህ አይነት ሰዎች ላይ። ያው ለሴት ልጅ ከመቆርቆር አንጻር ይመስለኛል እንጂ ክፉ ሆኖ አይደለም። ታራሚዎቹም ግን ይመታሉ። እንደገቡ አካባቢ ዱላ ነው የሚቀበላቸው
እና በጣም ይደበደባሉ። የተወሰነ ሳምንታት ያክል እስኪ ረሱትኝ ድረስ ማለት እስኪ ላመዱት ያን ሰውዬ ይደበደባል። ያም ይመጣል በጥፊ ነው። ልብስ ያሳጥቧቸዋል። ሽንት ዕቃ ያለበት ጋር የሚያስተኟቸው፣ ፍራሽ ሁሉ አይሰጣቸውም እና ዝም ብሎ መሬቱ ላይ ነው የሚተኙት። ለማንም አያስጠጋቸው ምናምን አይነት ነገርና ትንሽ በጣም አስቸጋሪ ነበር ዳዊት ሲደርስ የነበረው እንግልት። እሱ ላይ ብቻ ሳይሆን ያው በእንደዚህ አይነት ኬዝ የሚገቡ ሰዎች ላይ ቢያደርጉትም ባያደርጉትም እውነታው ሰዎቹ ጋር ነው ያለው። ግን ታራሚዎቹ በሰዓቱ በቃ ያደረጉ አይነት ወንጀል እንደ ወንጀለኛ ስለሚያስቧቸው ያርጉትም አያርጉትም አያጣሩ እና ያው እንኳን እነሱ ህጉም በስርዓት ያን ያክል ሂዶበት አያጣራው እና ከዛ አንፃር በጣም ስቃይ ነው የሚደርስባቸው። በጣም እንግልት ነው። ሁሌ ይቀጠቀጣሉ። ትንሹም ትልቁም ነው የሚመታቸው። እንደሱ አይነት ደግሞ ትንሽ በእድሜ ገፋ ያለ ሰው ሲሆን አስበው ምን ያክል ህመም እንደሚኖረው ሊያውም ባልሰራኸው ወንጀል ማለት ነው። በጣም አስቸጋሪ ነው። በዛ እንትን ላይ ነው እኔና ዳዊት አወቅን። ያው በቻልኩት አቅም የእስር ቤቱን ካቦ አናግሬ ያው ትንሽ የተወሰነች ብርም ነገር አስመጥቼ ከቤተሰብ ሰጥቼው ለሱ ከዛ በኋላ ነው የተረጋጉትኝ እሱ መምታት ያቆሙ። ከዚያ በቃ በዛ መሀል ነው ዳዊት ውቅ የጀመርነው ዱሎ እንዲቀር ምናምን ሳረግለት ከኔ ጋር መቀራረብ ጀመረ። ብዙም አይቀራረብም ከሰው ጋር። በዛም ሰዓት ከኔ ጋር ብቻ ነው ብዙ ቅርርብ ያለን። አብረን የምንሆነው አብረን ምግብ ምንም አብረን በቃ የምናሳልፈው ጊዜ እና በዛ ሰዓት ነው እኔና ዳዊት አወቅ ነው። እስኪ ወንድሜ ትንሽ ግራ አጋባኝ ነገር ስላለ ነው ማለት በአንተና በአቶ ዳዊት መካከል የነበረው ግንኙነት እንግዲህ አንተ በጣም ብዙ እንደደገፍከውና ይደርስበት የነበረውን እንግዲህ ትልቅ ሰው ናቸው። በዛ ልክ ያው ማረሚያ ከገባህም በኋላ ማረሚያ ያለም ታራሚ የራሱን ፍርድና ብይን የሚሰጥበት ነገር እንዳለ ነው እየነገርከኝ የነበረው። አንተ እንዴት እሳቸውን ልትረዳቸው ወይ ልታዝንላቸው ቻልክ? ድርጊቱን አላደረጉትም ብለክ አንተ ከሌሎቹ ታራሚ በምን መልኩ ነው ተለይተክ ሲደርስባቸው የነበረውን እንግልት፣ ግርፋት አንተ ልታስቀርላቸው ወይም ልታስቆምላቸው የቻልከው? ያው አላደረጉትም ብዬ አይደለም ያሰብኩት ወይም አድርገዋልን ብዬ አይደለም። ያው በሰዓቱ በእድሜ ገፋ ስላሉ ትልቅ ሰው ላይ እንዲህ አይነት ነገር ሲፈጠር ያው ከአዘኔታ አንጻር ነው እንጂ ያን ነገር ያደረኩት። ያድርጉት አያድርጉት ከዛ በኋላ ተቀራርበን ነው እንጂ ያወቅኩት። ያው መጀመሪያ ቅርርብ ስለሌለን በምንም ላውቅ አልችልም። በተለይ ደግሞ የእሳቸው ኬዝ በጣም ሴንሲቲቭ ነበረ። ከሰማችሁት አባት እንዴት ልጁን ሊደፍር ይችላል ተብሎ እንግዲህ እየተወራ የነበረ የተከሰሱበትም ኬዝ ያ ነው። አባት ልጁን ሲደፍር ሊያውም ደግሞ እሳቸውን የሚያክል ሰውዬ ማረሚያ ላለው ሕዝብ ምን አይነት ስሜት እንደሚሰጥ እኔ እናንተ የምንደብቀው ነገር አይደለም። እዚህ ከዛ አንጻር አንተም በነበርክበት ኢሞሽን አባት ልጁ ላይ እንደዚህ አይነት ጥቃት አድርሰዋል ብለህ ጥርጣሬ ውስጥ ሳገባ እሳቸውን ቀጥታ ወደ መርዳት ነው የገባው አይደለ? ያው እኔ እንደ ሰውነታቸው ነው ልረዳ የሞከርኩት። ማለት እኔ አንድ ነገር አምናለሁ፣ ሁላችንም ንጹዎች አይደለም። ሁላችንም ወንጀለኞች እዛ ውስጥ ያለ ነው። የወንጀል አይነታችን ይለያይ እንጂ የሁላችንም ወንጀል ለዛም ነው እዛ የተገኘ ነው እና እኔም ማስበው በዛ መልኩ ነው። ማንም ምንም ቢያደርግ ያው የኛው ትንሽ እርግጥ ልክ ከበድ ይላል። ግን ያው መቼም ሰው ነው፣ ሰው ሆኖ የማይሳሳት ሰው ሆኖ ደግሞ ሊታረም የማይችል የለም ምንም ከባድ ቢሆንም ወንጀሉ እና እኔ የማስበው በሰዓቱ በቃ ያው ትልቅ ሰው ናቸው። ቢያረጉትም ባያረጉትም አላቅም። እስኪ ወንድሜ ማለት ትንሽ ግራ እያጋባኝ የነበረ ነገር ስላለ ነው። አንተ እንዴት ይህንን ነገር ልታውቅ ቻልክ? እውነታውን ከሳቸው አንደበት እንዴት ልሰማ ቻልክ? እንዴትስ ልታምናቸው ቻልክ? ያው በቅርርባችን ሰዓት ዳዊት ደጋግሞ ይነግረኝ ነበር ንጹህ እንደሆነ እና ፍርድ ቤትም ሲመላለስ ንጹህ ነኝ ነበር የሚሉት እና ከዛ አንጻር የሆነውን የተፈጠረውንም ነገር ነገሩኝ። ማለት በሰዓቱ ምን እንደነበር ጭራሽ ዳዊት በቦታው ላይ እንዳልነበር ማለት ነው እና ይሄ ድርጊት ሲፈጸም ጭራሽ በቦታው አልነበረም ጭራሽ ማለት ነው። ማለት እንዴት አወቅ? ያው ከነገሩኝ አንጻር ዳዊት ያወራኝን ነገር ነው አሁን የምነግርህ። በሰዓቱ እናት ስራ ዳሪ እንደነበረች እና ቤት ውስጥ ከልጅቷ ጋር የነበረው አባት ብቻ መኖሩን ነው እኛ የምናውቀው። አሁን ይሄ ነው ችግሩ። ይሄ ሁሉ ነገር ውሸት ነው እና ማለት እንዴት ልበል፣ አሁን
አባት አንድ ልጅ ይሄን ያደርጋል ብሎ ቢያረግም ባያረግም ነው የምልህ እና ይህን ማሰብም ትንሽ ይከብዳል። የአብራክ ክፋይ ይህንን ነገር ማድረግ እና በሰዓቱ ዳዊት ጭራሽ ቤት እንዳልነበር እና ያው ማለት በሰዓቱ ዳዊት ከቤት በሚወጣበት ሰዓት አጎትየው እቤት ሲመጣ ነው ያው እቤት እንዲሆን ትቶት የወጣው ማለት ነው። እና አጎትየው ደግሞ ከነገረኝ ነገር አንጻር በጣም ሱሰኛ፣ አጫሽ፣ ቃሚ፣ ጠጪ ነው እና ዳዊት የተያዘው ራሱ ስራ ቦታ ነው። ምን ይፈጠር ምን እንኳን የሚያውቀው ነገር አልነበረም። ሊያስረዳም ቢሞክር ማንም ሊሰማው አልቻለም። በቃ ማለት አስበው ስራ ቦታ በሰላም ልጅህን ቤት ትተህ ሄደህ ስራ ቦታ ላይ ሰው ፖሊስ መጥቶ ሲይዝህ እንግዲህ ምን ይፈጠር እንኳን ምን በማታውቅበት ሁኔታ ጭራሽ ልጅህን እንደፍርሃል ስትባል ባልነበርክበት እና እንደነገርኩ ዳዊትም እንደነገረኝ ከሆነ ይህንን ነገር ሊያደርግ የሚችለው ብቸኛው ሰው በሰዓቱ ቤት ውስጥ የነበረው አጎትየው ነው እና አጎትየው ነው በቃ ይህንን ነገር ካረገም እንኳን የሚያደርገው ማለት ነው። እና ሚስቱም በጣም ገንዘብ ወዳድ እንደሆነች ለገንዘብ ስትል የማታደርገው ነገር እንደሌለ ከእሱ ጋር ብዙ ጊዜ በገንዘብ እንደሚጨቃጨቁ ነግሮኛል። እና ያው ወንድሟን አሳልፋ ከምትሰጥ እሱን ብትሰጥ ይቀላታል እና ያ ይመስለኛል የተፈጠረው ነገር። ለምን ወንድሟን አሳልፎ ከመስጠት እሱም አሳልፎ መስጠት የፈለገችበት ምክንያት ምን ይመስላል? ያው ግልጽ እኮ ነው። አንደኛ በጣም ቺት ታደርግበታለች። ብዙ ጊዜ እንደሚጣሉ ብዙ ጊዜ እያወቀ ለትዳሩ ሲል ለልጁ ሲል እያየ እንደሚያልፍ እያወቀ እንዳላወቀ እንደሚሆን ነግሮኛል። እና ወንድሟን ለማዳን ሌላ ምን ሊሆን ይችላል ማለት አሁን ዳዊት ቢታሰር እሷ ሞር ተጠቃሚ ናት። ለምን? ግልጽ እኮ ነው። ያው ወንድሟን ለማዳን ነው። ወንድሟን ያው ከሱ በላይ ትወዷለች። ቺትም ስለምታደርግ ሴሰኛ አይነት ሴት ስለሆነችም ባሏ ቢታሰር ይሻላታል ወንድሟ ከሚታሰር ማለት ግን ግልጽ ያልሆነልኝ ነገር እኮ በጣም በተደጋጋሚ እየጠየኩት ነው። አንተን ብቻ ሳይሆን ሌላ ሰውም እንዴት የ80 ባሌ ልጄን ደፈረ ብላ ባሏን አሳልፋ ለህግ አካል ሰጥታ ከዛ በኋላ ወንድሟን ሽፋን ሰጠችው የሚለው ነገር ትንሽ እየጣመኝ አልነበረም። እንደነገርከኝ በእሷና በአቶ ዳዊት መካከል የነበረው ግንኙነት በጣም የሻከረ እንደነበረ እሷ በውጭ እንደምትሄድ እየነገርከኝ ነበር። ከአንተም ውጭ ደግሞ ከሌላ ሰውም አንደበት ሰምቼዋለሁ ይህንን ነገር። ግን እኔ እያላሳመነኝ ያለው መለያየት ይችሉ ነበረ። ከዛ በኋላ ይሄ ነገር ሀፕን አደረገ አይደለ? እንደዛ ካደረገ በኋላ ለወንድሟ ሽፋን ሰጥታ ባሏን አሳሰረችው። ከዛ ደግሞ ልጅቷን መጠቀም ያደረገቻት የሚል ነገር ነው እኔ ጋር ያለኝ መረጃ። ያንን ደረጃ ለምን ልትሄድበት ፈለገች? ከአቶ ዳዊት አንደበት የሰማው ነገር አለ? እንግዲህ እንደሰማነው ከሆነ ዳዊት እንደዚህ ልመና፣ እርዳታ ምናምን አይፈልግም። ለቤቱ እሱ ራሱ ነው መቆም የሚፈልገው። ባለው አቅም ጥሬ የሚሆን ምንም ይሁን በቃ ሽሮ ምንም ትሁን ለቤቱ አያጎልም እና በዛ ነው ኖሮ የሚፈልግ። እሷ ደግሞ ገንዘብ ፈላጊ ናት። ያው መቼ የሚኖሩበትንም ቤት አይተው ይሆናል እና ከነገረኛ አንጻር ቤቱን እንኳን ባላየው ግን ከነገረኛ አንጻር ያው የድሃዎች ቢሆኑም ግን ምንም ላለማጉደል ይሞክራል ለቤቱ። አሁን እሱ ታሰረ፣ ወንድም ደግሞ ይበልጣል፣ ምንም ጥያቄ የለውም። ስጋዋ ነው፣ አብሯት ያደገ ነው ወንድሟ፣ የእናት አባት ልጅ። እንግዲህ እሱን አሳልፋ ከምትሰጥ እሱኛውን ባለቤቷን መስጠት ትመርጥ። ምክንያቱም በሀሳብም አይግባቡም ከባሏ ጋር። ወንድምየው ሱሰኛ ነው፣ እሷም እንደዛው ነች። ገባ? ሴሰኛ ወንድም ነው ያላት፣ እሷም ያው ነው ባህሪዋ። ስለዚህ የምትስማማው ባህሪዋ እንደሆነ እያለ ለምን ብላ ተቃርኖ ላይ ትቆም? የሚቃረናት ሰውን ለምን ብላ እሱን እንትን ትበል? እንደውም ለእሷ ምቾት እኮ ነው የሆነላት። ይኸውን በእርዳታ ገንዘብ ነው የምትኖረው። ልጅቷን እያሳመመች ምን እያለች በእርዳታ ብር እኮ ነው እየኖረች ያለችው። ምን የተሻለ ብር እያገኘች ነው ማለት ነው። መረጃ ኬት አመጣው? ኬት አገኘው? አንደኛ ዳዊትም ያውቃል። ለዳዊትም መጥተው ይነግሩታል ጎረቤቶች። ጤነኛ እንደሆነች ያውቃል። ማለት እስኪ አሁን ከአቶ ዳዊት ብዙ ነገር እየሰማ እንደነበረ የቅርብ ወዳጅም እንደሆንካቸው ነው በደንብ እያጫወከኝ ያለኸው እና ደግሞ ሚስትየው የሚያደርጉትን ድርጊት በጣም ቺት እንደሚያደርጉበት እንደነበረ ሁሉ ነገር እየነገርከኝ ነበር። እስኪ አንተ ከማረሚያ ከወጣ ከአቶ ዳዊት ቀደም እንደምትል አውቃለሁ። ከዛ በኋላ ወደ ምን አይነት ዘርፍ ተመለስ? በአንተና በአቶ ዳዊት መካከል ያለው ግንኙነት ምን ይመስላል? ያው አሁን ላይ የሙያ ስራዎች ላይ ነው እየሰሩ ያለሁት። ማረሚያ ቤት ውስጥ እያለን የምንማራቸው የምንሰለጥናቸው ስልጠኖች ነበሩ እና ከዛ ዘርፍ በእንጨት ሙያ ላይ ተሰማርቼ አሁን የእንጨት ባለሙያ ሆኜ እዛ ላይ ነው እየሰሩ ያለሁት። ማረሚያ ቤት ውስጥ
ብዙ ነገሮች ትማራል። እንዳልኩ ነው ቅድም መቀጣጫ ወይ ወንጀለኛ ምናምን ከማለት ይልቅ ማረሚያ የሚለው ቃል ሞር ይገልጸዋል ብዬ አስባለሁ። ምክንያቱም እዛ ውስጥ ለመማር ካሰብክ ብዙ ነገሮች አሉልህ። ህይወትህን ብቻ አንተ ከወንጀል ከምን ለማንጻት ሞክር እንጂ ብዙ መማሪያዎች አሉ ህይወታችን እዛ ውስጥ ማረሚያ ቤት ውስጥ ማለት ነው። እና ብረታ ብረት እንማራለን፣ እንጨት አለ፣ የእጅ ሙያዎች አሉ፣ ልብስ ስፌቶች፣ የተለያዩ ሙያዎች አሉ። እና ያው እኔ ሞር እንጨቱ ላይ አተኩሬ አሁን በእንጨት ሙያ ላይ ተሰማርቼ ነው የምገኘው። አቶ ዳዊት እስከ አንተ ጋር ምንድን ነበር የሚያደርጉት? እዛ ሆነን ያው እሱም አብረን እንማር ነበር። አጋጣሚ ሆነውም እሱም የእንጨት ሙያ ላይ ሞር ፎከስ አድርጎ የእንጨት ሙያ እንማር ነበር አብረን። በሰዓቱ ጎበዝ ነው እንደውም በእውነት ለማውራት ቶሎ ነው የሚይዘው። የሆነ ነገር ስታሳየው በጣም ቶሎ ነው የሚይዘው፣ እንደ እድሜውም አይደለም። እና እዛ አብረን ብዙ ሰዓቱን እናሳልፍ ነበር። ከዛ በኋላ እንዴት ነው? እስኪ ከማረሚያ አንተ ቀድመህ ወጣ አይደለ? ከዛ በኋላ አቶ ዳዊት እንደተፈቱ በምን አወቅ? ከዛ እንዴት ነው በሁለታችሁ መካከል የነበረው ግንኙነት? ከማረሚያ ከወጣችሁ በኋላ ምን መሰለ? ያው ከማረሚያ ከወጣሁም በኋላ እጠይቀው ነበር እየተመላለስኩ። ያው እኔ ትንሽ ዘመዶች ምንም ስለነበረኝ ማሽን ለመግዛትም አልተቸገርኩም። ወደ ራሴ ሙያ ማለት ለመቀጠር ሳይሆን የራሴን ስራን የጀመርኩትኝ ወዲያው። ስለዚህ ያው እየመጣው ገንዘብም እሰጠዋለሁ፣ ምግብም አመጣለታለሁ፣ እመላለስ ነበር። ያው ጓደኝነታችን የወረት እንዲሆን አልፈለግኩም። ውስጥ ብቻ ሳይሆን ውጭም ስንወጣ እንዲቀጥል ስለፈለግኩ ስራ እየሰራውም ቢሆን ያው በተቻለኝ አቅም ቢያንስ በሳምንት ወይ በ15 ቀን አንዴ መጣ ነበር። እና ከዛ አንጻር ያው የሚፈታበትን ቀን ለማወቅ ያን ያህል አልተቸገርኩም። ከፖሊሶቹም ጋር ቅርበት ስለነበረን ረጅም ጊዜ እዛ ስላሳለፍን ይነግሩኝ ነበር ፖሊሶቹም። እዛም እጠያይቅ ነበር እናም ፖሊሶቹንም እሱንም። ስለዚህ ያው አስቀድሞ በዚህ ቀን እፈታለሁ አመክሮ ተደርጎልኛል ብሎ ነገረኝ። ከዚያው ተቀበልኩት። እኔው በዛ ምክንያት ነው እንደሚወጣም እንደሚለቀቅም አውቀው ውጭም ወጥቼ ቢሆን ግንኙነታችን አልተቋረጠም። ግን አቶ ዳዊት ከደረሰባቸው ነገር አንጻርና ካሳለፉት ህይወት አንጻር እሳቸው ላይ የደረሰ ብዙ ሳይኮሎጂ ጉዳት አለ። ከዛም ውጭ ደግሞ እኚህ ሰውዬ ባላጠፉት ጥፋት ታረመውም ከወጡ በኋላ ሲወጡ የሚቀበላቸው ቤተሰብ ዘመድ የለም። ምክንያቱም እዚህ ጋር አድርገው ገብተዋል የተባለው ነገር በማህበረሰቡ በጣም የሚያስወግዛቸውን ስራ ነው አድርገው የወጡት የሚባለው። እስኪ ከማረሚያ ከወጡ በኋላ እንዴት ነበረ የነበራቸው ነገር? ማን የተቀበላቸው? ያው ከማረሚያም ከመውጣታቸው በፊት ከባድ ነበር። ከገቡ ጊዜ ጀምሮ ታራሚዎች ከሚያደርሱባቸው በደል ይልቅ የተወነጀሉት ወንጀል የሚያሳምማቸው፣ ልጃቸው መደፈሯን የሚያሳምማቸው፣ እንደውም ከእኔ መታሰር ይልቅ የልጄ መጎዳት ነው የሚያሳስበኝ ነው የሚሉት። ሁሌ ያዝናሉ፣ ያለቅሳሉ። በቃ እንቅልፍ ብዙ አይተኙም፣ ይቃዣሉ ምናምን። በቃ በጣም አስቸጋሪ ነበሩ በጣም። እና ለመረገ ሁሌ ነው እምልህ እዛ አብረን በቆየንባቸው ዓመታት ውስጥ ሁሌ ነው እንደው ከቀን ወደ ቀን እንኳ ይሻላል የምትለው አይነት አይደለም። ሁሌ በቃ ህሊናቸውን የሚወቅሰው ነገር የልጃቸው ጉዳት ከሳቸው መታሰር በላይ ነው የምልህ። ከሳቸው መወንጀል በላይ ባልሰሩት ወንጀል ከመጠየቅ ከመታሰሩ በላይ የሚያሳምማቸው የልጃቸው መጎዳት ነው። ልጄ ነው የሚሉት በቃ ሁሌ። እና ከወጡም በኋላ ያው እኔ ነኝ የተቀበልኩት፣ ማንም ሰው ስላልነበረው። ያው ቤተሰብም ታውቃለህ መቼም ያው ዘመድ አዝማድም ወንጅሏል፣ ሁሉም ፈርደውበታል። እንዳረገ ነው እያሰቡ ያሉትን። ሚስቱየው ከሰራችው ስራ አንጻር ከወነጀለችው ከመሰከረችው ምስክርነት አንጻር ተነሳው እንደ ወንጀለኛ ነው እሱን ያዩት። እና ያው በቃ ሰው ስላልነበረው በሳቱ እኔ ነኝ ያለሁት ልረዳው የምችለውም እንደ ጓደኛም ያለው። ስለዚህ እኔ ጋር ነው ያለው በአሁኑ ሰዓትም እኔ ነኝ የተቀበልኩትም። አንድ ክፍል ቤት ግቢ ውስጥ ሰጥቼው እኔ ጋር ነው እየኖረ ያለው። ያው አሁን እንደውም ትንሽ እስኪ ይሄ ነገር ከተጀመረ በኋላ እንደውም ትንሽ ለውጥ እያሳየን፣ ያው መቼም እውነት ትወጣለች በሚል ወንጀለኛውንም ለፍርድ እንዲቀርብ በማሰብ በሚል ያው እንግዲህ እኛም እዚህ ጉዳይ ውስጥ ከገባንበት በኋላ ወንድሜ ላይ የደረሰውን ጉዳት በመጠኑ ቢሆን ሰምተሃል ብዬ አስባለሁ። እኔም ለዛ ነው እዚህ ኬዝ ላይ ገብቼበት ከመጀመሪያው ጀምሮ ነገሮችን ለማጣራት ጥረት እያደረግን ያለ ነው። በእርግጥ አንተ እንደምትለኝ አቶ ዳዊት ንጹህ ናቸው አይደሉም የሚለውን ነገር አሁን ላይ ቆሜ እንደዚህ ነው ብዬ መናገር አልችልም። መጨረሻ ድምዳሜ ላይ መድረስ የምንችለው በትክክል ያድርጊት በአንተ እንደምትለኝ በአጎትየው ተፈጽሞ ከሆነ በአጎትየው ተፈጽሟል ወደሚለው እስከምንመጣና እስከምናረጋግጥ ድረስ እንደዚህ ነው ብሎ ለመፍረድ ይከብዳል።
አንተ ከነገርከኝም ከሌላ ሰው ከሰማሁትም አንጻር ግን ይህ ድርጊት በሳቸው አልተፈጸመም ወደሚለው ሀሳብ ለመሄድ እንችላለን። ግን ቢሆንም በአጎትየው እንግዲህ እዛ ቤት ላይ ነገሮችን ለማጣራት ብሄርንበት ሰዓት ላይ ወንድሜ ላይ ያደረሰውን ጉዳት በደንብ አድርገህ ሰምታል ብዬ አስባለሁ። እዚህ ይህን ኬዝ እልባት ሳንሰጠው አባታችንም ያለ ጥፋታቸው ከሆነ ያን ያህል ጊዜ የተቀጡት እሳቸውንም የሚካሱበት ትክክለኛ ወንጀለኛም ደግሞ የሚቀጣበትን መንገድ እንፈልግ ይሆናል። ለዛም ነው አንተን መጀመሪያ ላይ እንድታወራው ፈልጋለሁ ብለው ጋሼ ሲደውሉልን አንተን አግኝቶ ለማውራት ስቱዲዮ እንድመጣም የፈለግኩበት ምክንያት ይሄ ነበረ። ስለሰጠኝ መረጃ በደንብ አድርጌ አመሰግናለሁ። ምናልባት ሌላ ተጨማሪ መረጃ ለኔ መንገር ወይም ልታጋራኝ የምፈልገው ነገር ካለ በተደዋወልንበት ስልክ ላይ እንግዲህ ያለህን መረጃ እንዳለ ልሰጠኝ ትችላለህ። ስለነበረን ቆይታ ከልብ አድርጌ አመሰግናለሁ። እንግዲህ ውድ ቤተሰቦቻችን ያው እንግዲህ እንዳያችሁት ከአቶ ዳዊት ጋር ታስረው በእስር አብሮ ከነበሩት ሰውዬ ጋር የነበራቸውን የሚያውቁትን መረጃ ለእኛ እንደዚህ አማረ መልኩ ገልጸውልናል። ስለነበሩት ነገሮች ማረሚያ ላይ እኚህ ሰውዬ ምን ሲደርስባቸው እንደነበረ፣ ምን አይነት ጉዳት እንዳስተናገዱ፣ ምን አይነት የስነ ልቦና መሰበር እንዳጋጠሟቸው እንግዲህ ከወንድማችን አንደበት ብዙ ነገር ሰምታችኋል ብዬ አስባለሁ። ዛሬ እኔ ቁጭ ማለት አልፈልግም። አሁንም ተንቀሳቅሼ ነገሮችን ማጣራት እፈልጋለሁ። በትክክል ባለፈው የተነገረኝ ነገር ልክ ነው አይደለም የሚለውንም ነገር በደንብ ማጣራት መቻል አለብን። እውነት ይቺ ልጅ በመድኃኒት ኃይል ነው ያለችው? እንደተባለውስ መነሳት፣ መሄድ፣ መቆም ትችላለች? ሁሉ ነገር አጠራጣሪ ነውና እኔም ልክ ዘላለም በተወጋበት ሰዓት ላይ ያየሁት ቪዲዮ ላይ ልጅቷ ስትነሳ ደንግጬ ነበረ። ምናልባት እናንተም ደግሞ ብዙዎቻችሁ ታዘባችሁ ቪዲዮን ደጋግማችሁ እንዳያችሁት እርግጠኛ ነኝ። ለማንኛውም እስኪ ይሄ ነገር ምንድን ነው ያለው ትክክለኛ እናትየውስ ጋር ያለው መረጃ ምንድን ነው? እናቷንም አግኝቶ የማዋራት ከዛም ደግሞ አካባቢ ላይ ልክ ጥቆማ እንደሰጠችን እንደ እህቷ እንደ ጓደኛዋ አይነት ሰዎችን እየፈለግን እያነጋገርን ትክክለኛውን መረጃ ለማውጣት ጥረት እናደርጋለን። እስከ ፕሮግራም ፍጻሜ ድረስ አብራችሁ እንድቆዩ በድጋሚ ጋበዝኳችሁ። በቀጥታውን ከስቱዲዮ ወጥተን ወደ እነሱ ቤት የምንሄድ ይሆናል። መልካም ቆይታ። እንግዲህ ውድ ቤተሰቦቼ ከስቱዲዮ ከወጣን በኋላ እንግዲህ ከአቶ አውራሪስ ጋር አንዳንድ ነገሮችን ስናወራ ነበረ። እሱም ደግሞ እየነገረኝ የነበረው ባለቤትየውን አግኝቷት በእሷ ፊት ለፊት መመስከር የሚፈልጋቸው ነገር እንዳለ እና እየጠረጠረ ያላቸው ነገሮች እንዳለ በዛ ላይም ደግሞ ተጎጂዋን እህታችንንም ማየትም መጠየቅም እንደሚፈልግ ነግሮኝ እሱን ይዤ እንግዲህ ግቢያቸው ውስጥ ተገኝቻለሁ። እስኪ ነገሮች ይስተካከሉልኝና ከእናትየው ጋርም ቁጭ ብዬ ማውራት እፈልጋለሁ። ለዘላለም የተነገረው እውነት አለ። በእኔ በኩል ደግሞ መስማት የምፈልጋቸው ማወቅ የምፈልጋቸው ከእናትየው አንደበት መረዳት የምፈልጋቸው ነገሮች አሉ። ከተቻለኝም ደግሞ ልጅቷንም እንደተባለው ማውራት ወይም መናገር የምችል ከሆነ መንቀሳቀስ የምችል ከሆነ እንድታወራኝ ለማድረግ ጥረት አደርጋለሁ። እንግዲህ የዞላ ቤተሰቦች ዛሬ ላይ የሆነ የድል ፍሬ አፍርተን እንደምንወጣ እርግጠኛ ነኝ። እናንተም ደግሞ ቪዲዮን ላይክ በማድረግ ለወዳጅ ዘመዶቻችሁ ሼር በማድረግ እንድታግዙ እንድደግፉ እንፈልጋለን። ስለዚህ በቀጥታ አውራሪስን ይዤው ልግባና ከአቶ ዳዊት ባለቤት ጋር ቁጭ ብለን የምናደርገውን ቆይታ እንድትከታተሉ ከወዲሁ ጋበዝኳችሁ። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆዩ። የት ነው ያለው? የት አለ? ምንድን ነው? ግቢው እንዳለ ፈትሹልኝ። ምንድን ናችሁ እናንተ? የት ነው ያለው ወንድምሽ? ስለምን ወንድም ነው የምትጠይቀኝ? ወንድምሽ የት ነው ያለው? የማውቀው ነገር የለም። ምንድን ነው የምትጠይቀኝ? እኔ አንተ ማነህ? ምንድን ነህ? ማሚ እያስጠነቀቅኩሽ ነው። ወንድምሽ የት ነው ያለው? ንገሪኝ። አላውቅም። ወንድምሽ የት እንዳለ አታውቂም? አላውቅም። እርግጠኛ ነሽ? ምንድን ነህ አንተ? ማነህ እኔ የምትጠይቀኝ? እኔ የዘላለም ወንድም ነኝ። ወንድሜ ላይ ጉዳት ደርሶበታል። ወንድሜ ላይ ጉዳት ያደረሰበት ያንቺ ወንድም ነው። ይኸውልሽ እየተቀያየራችሁ እየመጣ እኔን አታወነ። እውነታው እስከሚወጣ ድረስ ከዚህ ቤት አንወጣም። የሰማሽ ነው? እኔ ምን ቸገረኝ? አሁን እኔ ወንድምሽ የት እንዳለ እንድነግሪኝ እፈልጋለሁ። እኔ ምን አውቃለሁ? ወይ ዘለተው እንትን የወንድሜ እንደም እንዳፈሰሰ ወንድምሽ እንደም አፈስልሻለሁ። ይኸውልሽ የነገርኩሽ ነው። የሰማሽ ነው እንዴ? ቤቴ ግቢ ገብተህ እኮ ልትናገረኝ አትችልም። በቃ ያለው እኮ የት ነው ያለው? የት ነው ያለው ማለት ነው? ገባህ? አዎ ጭራሽ ትፎክርብኛለህ። እኮ ወንድምሽ ነው ያለው። ምንድን ነው? ወንድምሽን ሆን ብለሽ ደብቀሽ እየረዳሽ እንደሆነ አውቃለሁ። እኔ? አዎ። እንዴት? በምን መልኩ ነው የምረዳው? ወንድምሽን ደብቀሽ እየረዳሽ እንደሆነ አውቃለሁ። ምንድን ነው የምትለኝ? ምንድን ነው የምትለኝ? ማሚ ቁጭ በይና አውሪኝ። ቁጭ አልልም። በቃ ዞር ባልልኝ። ያን ያለው ወንድምሽ ምን አውቀው ነገር የለም። ውጣልኝ። በቃ እኔ አንቺ እንዴት ሆነ ብለሽ እንኳን አትጠይቂም። ያንቺ ኬዝ እከታተላለሁ ብሎ መጥቶ መሰለኝ። አድራሻውን የት አውቃለሁ? አድራሻውን የት አውቃለሁ ማለት? አዎ አላውቅማ። ራሱ ነው የሚመጣው። ስልክ አልሰጠኝ። ምን አላውቅ። የት አውቃለሁ ታዲያ? ከዚህ ስለ ጉዳቱ ምንም የምታስቢው ነገር የለም። ለምን አላስብም? ሆስፒታል ድረስ አይድረስ ምንም አያገባሽም።
የዛ ቀን ከካሜራማኑ ጋር አምቡላንስ መጣ ጥለሽው አንቺ ወደ ራስሽ ህይወት ገባሽ። ልጄ ጋር ነው ወንድምሽን የማስመለጥ ስራ ሰራሽ። አልሰራውም። የሰራው ስራ የለም። እኔ የምጠይቀኝን ነገር በትክክል እመልስልሃለሁ። እንትን አትበለኝ፣ አትረብሸኝ። አሁን እኔ ካንቺ ማወቅ ፈልገው ልጄ ላይ እንትን የምትረብሸው ነገር አስፈላጊ አይደለም። ልጅቷ አሁን ተረጋግተሽ ቁጭ በይና እንድታወሪኝ ፈልጋለሁ። ምንድነው የምረጋጋው? ያም ተረጋግተሽ ቁጭ ብለሽ አውሪኝ። የሰማሽኝ ነው? ምንድነው ችግር? አስተካክልልኝ አንተ ካሜራ። እንግዲህ ውድ ቤተሰቦቻችን እንግዲህ ግቢውን በደንብ አድርገን ፈትሸናል። ምንም አይነት የወንድሟ ደብዛ የለም። እሷ ግን ሆን ብላ የተለያዩ ነገሮችን ከቤት ይዛ እንደምትወጣና በሰው መልእክት ታስተላልፍለት እንደነበረ መረጃዎች ደርሰውናል። የተለያዩ ጎረቤቶችን ስናጣይቅ ነበር ስለነበረው ነገር። ከዛ ከድርጊቱን ከፈጸመበት ቀን አንስቶ ያ ልጅ ወደዚህ ግቢ እንዳልተመለሰ እየተነገረን ነበር የነበረው። እኚህ ሴትዮ እንግዲህ ብዙ የሚያውቁት እውነታን ቢኖር እውነታውን መናገር አይፈልጉም። በትክክል እኛ የተነገረና ሰምተነው የመጣነው ነገር አጠራጣሪም አነጋጋሪም እየሆነ ነው ያለው። አሁን ላይ እኔ ከእርሶ ማወቅ የምፈልጋቸው ነገሮች አሉ። አንደኛ እዚች ልጅ ላይ ስለደረሰው ጉዳት ለዘላለም በነገሩበት አንደበት ለኔ ምን ደግሙልኝ ይፈልጋሉ? ምን ልድገምልህ? ምንድን ነው የደረሰባት? እኔ ለወሬ ጊዜም የለኝም። ይገርማል። ምንድን ነው የደረሰባት? ለወሬም ጊዜ የለኝም። በቃ ተነጋገርን እኮ። አንቺ ምን አይነት ህሊና ቢኖር ቆይ እኮ በአባትዬ የደረሰባትን ለወንድምክም ይሁን ምንም ይሁን ነግሬዋለሁ። በቃ አንቺ ፈለግሽ? ቆይ ምንድን ነው እንደዛ ለማድረግ ለምን ፈለግሽ? ምኑን ነው የምፈልገው? ምኑን ነው የምፈልገው? አባት ልጁን ደፈረ የሚባለውን ታሪክ እንዲወራ ለምን ፈለግሽ? ወንድሟን ለማስመለጥ ነው። ቅድም እኮ እንደነገርኩ ነው። ያው ንግግሯን ምኗም እኮ ያስታውቃል። ይሄ ደግሞ ምንድነው? ከየት መጣ? ማን ነህ አንተ? ጓደኛው ነኝ ዳዊት። አይ ቅጥረኛው ነኝ ብትል አይሻል? ዳዊት ምን አቅም ኖሮት ነው እሱን የሚቀጥረው? እንዴት ምን አቅም ኖሮት? ምን አቅም ኖሮት? ከጀርባው የምታውቀው ነገር አለ? እስኪ ንገሪኝ። አንቺ የምታውቂው ነገር ንገሪኝ። ምንም የማውቀው ነገር የለም። ስለ ባለቤትሽ ምንም የምታውቂው ነገር የለም? አዎ ሂደህ እሱን ጠይቀው። ስለሱ ልታረክልክ እንዴ? አሁን እኔ ከአንቺ አንደበት መስማት የምፈልገው ነገር ወንድምሽን ለመሸሸግ ወንድምሽ የደፈረውን ልጅቷን የደፈራት ወንድምሽ ሆኖ ሳለ አንቺ ግን ባለቤትሽ እንደሆነ ድርጊቱን ያደረገው ነው እየተናገርሽ ነበር። በወቅቱ እኮ እኔ እዛ ቦታ ላይ አልነበርኩም እኮ። የነበረው አንቺ ነሽ እኮ አስመስከረሽ ያሳሰርሽ። ስማ የነበረው አባትዬው ነበር ከስራ ሲሄድ ሲደፍር ሳይተሽዋል። ሲደፍር አይተሻል? ማ የሕክምና ማስረጃው እንዴት ነው? በቃ የምትጠራጠረው ቤት ውስጥ ያለው ሰው ነው። የሕክምና ማስረጃው እንዴት አመጣሽ ታዲያ? ቤት ውስጥም ወንድምሽ ነበር። እሱንማ ሐኪሞች ምርመራ አድርገው አንቺ ከምትሰሪበት ጤና ጣቢያ አንቺ የምትፈልጊውን መረጃ ሰብስበሽ አንተታሽ ሙሉ ቤተሰቡን አሳመንሽ። ሰውየውን ባላደረገው ድርጊት እንዲቀጣ አደረግሽ። ምን ማለት ነው? በልጄ ላይ ይጫወታለሁ እንዴ? እኔ ጌም ምን ማለት ነው? የደፈረው ሌላ ይሄ ነው እያልኩ ይጫወታለሁ ማለት ነው። ወንድምሽ ሽፋ ስለፈለግሽ አሁንም እኮ ቢሆን ይኸውልሽ አንቺ በተደጋጋሚ እየወጣሽ ለወንድምሽ መልእክት እንደምትልኪ እኮ መረጃው ደርሶናል። ልጄ እኮ ናት። አንተ ልጅሽም አትመስልም ነው። ልጅሽ ብትሆን እንደዚህ ጨቁነሽ ቁጭ አታረጋትም ነበር። ምን አድርጌ ነው የምጨቁነው? ይኸውልህ አቶ ወራዲስ ለኔ ስትነግረኝ የነበረው ከአቶ ዳዊት አንደበት ስሰማቸው የነበሩትን ነገሮች እሷ ፊት ለፊት እንድትደግምልኝ እፈልጋለሁ። አውቃለሁም እያልከኝ የነበረው ሌላ ተጨማሪ መረጃም እንዳለ አውቃለሁ። እነግርሃለሁ። ምን ቸገረኝ? ያው እንደምታየው እኮ ትቢቷ እኮ ራሱ እኮ ማንነቷን እኮ በደንብ እኮ ይገልጻል። በደንብ አውቃለሁ። አብራርቶ ነግሮኛል ዳዊት። ስነ ስርዓት ይኖርክ። ስንት ዓመት ሙሉ ስላንቺ ሰማ ነበር። እሺ ስንት ዓመት ሙሉ እንዴት እንደው ምን አይነት ህሊና እንደው ቢኖረው ነው ሰው ወንድም ከልጁ የሚበልጥበት? ሊያውም አጥፍቶ ምን አይነት ህሊና ነው እንዴ ያለሽ እንዴ? አንተ ሰው ስም አታጥፋሽ። ሲጀመር ይኸውልሽ እኔ የማውቀው ነገር አለ እንዴ? ከቤት ወጣው ልጄ ከአባትየው ጋር ነው ያለችው። በቃ የተጠራጠርኩት እሱ ነው ያልኩት። በቃ ዳዊትማ ወጥቷል። ባሪ ታውቂያለሽ አይደል? ዳዊትማ ከቤት ወጥቷል። ከቤት በወጣበት ሰዓት ወንድምየው ቤት ነበር። እሱን የማውቀው ነገር ኧረ በደንብ አሳምረሽ ታውቂያለሽ። ወንድምሽን ለመሸሸግ ብለሽ ነው። ይሄ በገንዘብ የተገዛ ሰው ይታረቀኝ። በቀደም እኮ ተናግሯል። አንቺ ስትወጪ እሱ ከኋላ መጣ ምናምን ነው ያለው አይደል? እንኳን ጥያቄ ልጠይቅሽ። እሺ ጠይቀኝ እስኪ ስለ ወንድምሽ ባህሪ ንገሪኝ። ወንድሜማ ሰው ነው። በቃ እንደማንኛውም ሰው ይቅማል፣ ያጨሳል፣ ምንም ማድረግ አልችልም። እንደማንኛውም ለማስጣል መክረነዋል። እንደማንኛውም ስለዚህ በወቅቱ አባትየው ነበር ይረብሻል፣ ብዙ ነገር ይበጠብጣል። በዚህ ጉዳይ ደግሞ ከባለቤትሽ ጋር ሰላም አልነበራችሁ። እሱን አይመለከትም። አንተ ሰላም ነው ማወቅ እፈልጋለሁ። እውነታውን ለማወቅ ነው የመጣሁት። እሱን ሂደህ ጠይቀው። ሰላም ነኝ ሰላም አይደለም የሚለው እሱን ሂደህ ጠይቀው። ከእሷ አንደበት የሰማነው ብዙ ነገሮች አሉ። ከእሷ አይደለም ይኸው ከጓደኛውም እያሰማሁሽ ነው። ከማረሚያ ቤት ጀምሮ ያሉትን ነገሮች እያጣራን ነው። እኔ እንደዚህ አይነት ጓደኛ እንዳለውም አላውቅም ነበር። ማረሚያ ነው የተዋወቅነው። በቃ በወሬ በተክ ኧረ እንኳን ያላወቅኩሽ በወሬ መታፈል ልከፍት አችልም። ይኸውልሽ እንደምትማግጭበት ራሱ 30 ወንድ ጋር ራሱ እንደምትሄጂ በደንብ ያውቃል። እያንዳንዱ ያውቃል እሱ። ኧረ ይሄ ስም ማጥፋት ምን ስም ኖሮሽ ደህና ስም እንዳለው ደግሞ ስም ማጥፋት። ኧረ እባክህ አሁን እኔ ተጨቃጨቁ አይደለም። ይኸውልሽ የጨዋው የዳዊትንም ስም አጥፍተሻል። አዝለው ዙራ
አዎ ማዘር ንግግሮቱን ለምን አያሳምሩ? እና ታዲያ ምን እየሰደበኝ ከ30 ወንድ ከምን ጋር የት ያቀኛል? ይታቋል። እስኪ እኔ እርሶ የሚያውቁትን ነገር እንዲነግሩኝ ነው ፈልገው። ታሰደበኝ ነው እንዴ የመጣኸው? እኔ እውነታውን መውጣት ነው ፈልገው። አውጣ። ሆም ብለው ማለት ነው ወንድሜ ላይ ጥቃት እንዲደርስ ያደረጉት እርሶ ነው? ማን? እርሶ? አዎ ጭራሽ። ምክንያቱም ወንጀለኛ ነው ቤት ውስጥ ደብቀው እያኖሩ እዚች ልጅ ላይ በተደጋጋሚ ጥቃት እንዲያደርስባት እያደረጉ ባለቤቶትን አሳልፈው ሰጡ ለግ ማስረጃውንም እርሶ ከሚሰሩበት ሆስፒታል በሚፈልጉት መልክ አሰሩት። ወንድሜ እንዲህ አይነት ነገር አልፈጸመም። የፈጸመው አባትየው በወቅቱ የነበረው ደግሞ ነገር ቆይ አንቺ የሕክምና ባለሙያ ነሽ አይደል? በተደጋጋሚ ነገርኩ አይደል እንዴ? ምንድነው የነገርኩት? በተደጋጋሚ ተነጋገርኩ ከወንድም ጋራ ተነጋግረናል። ለምን ልብ የምታደርቁት እየመጣችሁ እኮ ለወንድሜ የነገርሽው ነገር ንገሪኝ። በቃ አባትየው ነበር በወቅቱ ስወጣ የለው ማዳር ነበር እኮ አባትየው ነበር። ግን አንቺ የሕክምና ባለሙያ እኮ ነሽ። የሕክምና ማስረጃ ማንጠተሻል። እሱ በልሲለው ይመጣል በልሲለው ይቀራል። ጓደኞቹ ጋርም ሊያድር ለጥናት ምናምን ይቀራል። በወቅቱ የነበረው አባትየው ነው አልኩኝ። እናንተ በተለያየ መንገድ ትመጣ በገንዘብ ተገዝታችሁ ነው እንደመጣ አይደል? ማሚ ይኸውልሽ ይሄ ማህበረሰቡን ሲያነጋግር የነበረ ታሪክ ነው። በሰዓቱ ሁላችንም ማዝነናል። ይሄን እንደዚህ አይነት ነገር እንደሆነ አልናቅም ነበር እስካሁን ድረስ። የሕክምና ማስረጃውን ግን አንቺ የሕክምና ባለሙያ እንደመሆንሽ መጠን እንዴት አድርገሽ እጅሽ እንዳስገባሽው ግን ማወቅ እፈልጋለሁ። ይሄን እኮ እኔ እኮ ነርስ ነኝ እኔ ጌታ። እሱን ቁጭ ብዬ የምመረምርበት ጊዜ የለኝም እውቀቱም የለኝም። ታዲያ ለፍርድ ቤት የቀረበው የሕክምና ማስረጃ ከየት ይመጣ ነው? እንዴት ታዲያ ከሐኪሞች ነው። ከሐኪሞች የመጣ ማስረጃ እኮ አንቺ ከምትሰሪበት ሆስፒታል ከኔም ልስራ ከየትም ልስራ ምርመራ ተደርጎ ቀርቧል። እኔ የሱን እንዲያርጉና ይሄን እንዲያርጉና እምላቸው እኮ ሰዎች አይደሉም። የራሳቸው ምርመራ እንትን አላቸው። አንቺ በምን አይነት ድፍረት ነው እስኪ አባት ልጁ ላይ እንደዚህ አይነት ድርጊት ያደርጋል? ቤት ውስጥ ጥለሻቸው ወጣሽ። ባለቤትሽን ታውቂዋለሽ። በስንት ዓመት አብራችሁ በትዳር ኖራችኋል። ነው መፈጸሙ ነው የሰማኸው? ከየት ሀገር ነው የመጣው? በእናትህ ማለት አባት ልጁን አይደፍርም የሚባል ነገር ከየት ሀገር ነው የመጣው? ሰምታታ? አይ አንቺ ህሊናሽ እንዴት ተቀበለው? ለምን አይቀበለም? በወቅቱ ለአባት ይያው ነው አልኩ። ስንት ዓመት ሙሉ አብረው እኮ ኖራለች። ከዛ በፊት ለምን አልደፈረም እኮ አታውቂውም? እሱን ሳትተዋወቁ ነበር ትዳር ላይ ነበራችሁት? ስማ ሰውን እኮ ምንም የምታውቀው ነገር የለም። ከጀርባው ምን እንደሚፈጠር ብታውቀውማ አታገባውም። ለምን ያን ቀን መረጠ? ለምን እስከ ዛሬ አልደፈራትም? እሱ ከደፈረ ለምን እስከዛ ቀን ሳይደፍራት የዛ ቀን ደፈራት? ኧረ እባክህ እስኪ ባለቤትሽ እንደዚህ የመጠጣት የማስቸገር ምናምን ባህሪ ያለው አልሞና አቅዶ በምን ሰዓት ያድርገውን የማውቀው ነገር አለ እንዴ? ከዛ በፊት ብቻቸውን ኑሮ አያውቁም ወይ ነው? አንቺ ስራ ስታሪ አብረው ሆኖ አያውቁም? ያውቃል። እና ለምን እስከዛ ጊዜ ድረስ ለምን አልደፈራት? ኧረ መልሷ ራሱ እስከዛ ከእድሜዋ በታች እኮ ነው የምትሆነው። የእሷ ታናናሽ በኋላ ቃሌን አልሰጣችሁ ልጠይቀኝም አችልም መብትክም አይደለም። በግድ ተቀበልሻለሁ። እዚህ ካንቺ አንደበት ምንም ነገር መስማት አልችልም ነው? አዎ በቃ እህቴ እኔ አንቺን ልጠይቅሽ። ይኸውልሽ ማውራት እንደምትችይ አውቃለሁ በደንብ ሁሉን ነገር አውቃለሁ። ካንቺ አንደበት መስማት እፈልጋለሁ። ማን ነው ድርጊቱን ያደረገብሽ? ታወራው ነገር የላትም። ማን ነው ድርጊቱን ያደረሰብሽ? እሷን አጨቅጭቃት። የኔና ተመምተኛ ናት። ታዋት ምንም ችግር የለውም። ምን ያለውልሽ? ስለዚህ ምንም የምትነግሪኝ ነገር የለም? በቃ እንዴ ልታሰድበኝ ነው እንዴ የመጣው? ምንነት ምን ያውቃል? ሴትዮ አልሰደብኩሽም። እውነቱን ነው የነገርኩሽ። ተከፍታለህ እንዴ ቤቴ ድረስ መጥተህ? የማነባከ ሰው የላትም ብለህ ነው? እውነታውን ነው የነገርኩሽ። ካሳያለሁ። እሺ ማንንም አይደለሽም። ምንም ወይ ጉድ መተክ እዚህ አፍን ተከፍታለህ ጭራሽ። ይኸውልሽ ካንቺ በላይ የባሱ ጋር ኖሬያለሁ። እሺ ኧረ እባክህ ልታስፈራሪያት ነው እናውራ። እኔ ጋር አይደለም። ማዘር ለምንድን ነው በስነ ስርዓት የምንጠይቀውን ጥያቄ የማይመልሱልህ? እውነቱ ሊወጣ ነው። ምን ታርቅ? ከዚህ በኋላ የምንመልስልህ ማወቅ የምንፈልገውን ነገር በቃ ለዚች ልጅ ምን አይነት መድኃኒት ነው የሚሰጧት? እሱን አይመለከትም ማለት አይመለከትም ማለት በቃ አይመለከትም። ማዘር ስነ ስርዓት ያዝ። ሐኪም ነው የሚመልሰው እንጂ አንተን አይመለከትም እኮ እኔም የሕክምና ባለሙያ ነኝ። እሱም የሕክምና ባለሙያ ነው። እስከዛሬም ልጄን ያቆያት በመድኃኒት ነው አይደለ? እስከዛሬ እኮ ብዙ ነገር ደርሶባት ነበር። መለመኛ ያደረጓት ራሱ ወደ ካንሰር ሊቀይርባት ነበር። መለመኛ እያደረጓት ነው። እቺ ምንም የደረሰባት ነገር የለም። ምን ላብላት? ምን ላጠጣት? የለመኑባት ነው የሚያበሏት። ማንስ ቤት ይጠብቃል? እየሰራሽ አታብይ። እያደረግሽ ያለሽውም እኮ ሲጀምር ወንድምሽ መግደል ነው። ከኔ ጋር አትነጋገር። ካሁን በኋላ አፍን አትክፈት። ልትነኪኝ እንዳትሞክር። እባክህ ዘር በል እዛ። ተነካል ተነካ። እዚህ ወንጀለኛ የማንም ክፍታፍ እያመጣክ እየሰበሰብክ እዚህ ታሰድበኛለህ። አንቺ እኔን ከዛሬ በፊት አግኝተሽኝ ታውቂያለሽ? እኔ እንደውም አላውቅም። እኔን ከዛሬ በፊት አግኝተሽኝ ታውቂያለሽ ወይ? ታናግረኝ አትችልም። ልታናግረኝ አትችልም ማለት አሁን በኋላ እንዳታናግረኝ። ይኸውልሽ የአንቺን ኬዝ ይይዛል ብሎ ነው እሺ ወንድሜ ላይ ጉዳት የደረሰው። እያስጠነቀቁሽም እየነገርኩሽም ነው። ኧረ እባክህ አንደኛ ነገርሽ ወንድምሽ የትም አያመልጥ። አንቺ በሷ ስም እየለመንሽ ለሱ የምታቀቢውን ገንዘብ ፈልገው ታዲያ ሄደህ ፈልገው በቤት ተቀምጦ ከሆነ ብለህ ፈለግከው አይደለ? አዎ በቃ ከዛን ቀን ደብቀሽማ እያኖርሽ እንደሆነ ተነግሮኛል። ሲጀምር መጥቶ ነው ሄደው
መቼ ነው መጥቶ ሄደው? መጥቶ እንደ ጎረቤት ጠይቄ እኮ ነው የመጣሁት አንቺ ጋር አይደለ? መጥቶ አይደለም ሄደው? መጥቶ ሄዷል። በቃ ልብሱን ይዞ ሄደ። ለፖሊስ አልተናገረችም። እንግዲህ ያው ወንጀለኛ በመሸሸግ ራሱ ያስቀጣሻል። አይመለከትም። በእናትህ ይሄ ልጅ ጉዳት አድርሶ ነው ሄደው አይደል? የሰማሽኝ ነው አይደል? ልጅሽ ጉዳት አድርሶ ወንድምሽ ጉዳት አድርሶ ነው ሄደው። ምን አልገደለው ተርፏል። አልገደለው ተርፏል። እንዲገለው ነበር እንደምትፈልጊ እንዲገለው ነበር እንደምትፈልጊ። ምን ልትሆን ነው? ቆይስ ምን ልታረገኝ ነው አንተ? ትልቅ ሴትዮ ነሽ ብዬ ነው ያከበርኩሽ ያለሁት። ስነ ስርዓት ይኖር። እሺ የሰማሽኝ ነው? እንዲገለው ነበር የምትፈልጊው? ውጣልኝ። እንደው እንዲገለው ነበር የምትፈልጊው? እሱ የራስህ ጉዳይ ነው። እንደው ምን አይመለከትም። የሌላት እንደው እንዴ ሰው እንኳን በክብር አናግሪ። በክብር እያወራ ደግሞ ያስፈራራኛል እንዴ? ኧረ እንዴት ያለችው ነሽ? በስመ አብ እህቴ ይቅርታ፣ እኔ ወደ አንቺ ልምጣ። ማውራት እንደምትቻቃል ምንም እዚህ ጋር የሚያስፈራሽ ነገር የለም። ንገሪኝ፣ ማን ምንድን ነው የደረሰብሽ ነገር? ተዋት ልጄ ተዋት። ማውራት ከሷ ማወቅ የምፈልገው ነገር አለ። የሰማሽ ልጄን ተዋት። ማውራት ትችላለች። እንድታናግረኝ ይፈልጋል። እንድታናግረኝ ይፈልጋል። አትንካት፣ በቃ ልጄን አትንካት። ትልቅ ሰው ነው ብዬ ነው ትልቅ ሰው ነው ብዬ ነው እያከበርኩት ያሉት። ተረጋጉ። ለምን ታስፈራራለህ? ተረጋጉ ማሚ ተረጋጉ። በቃ ውጣልኝ ስልክ አሰማም እንዴ? ልገፍትር ያስጠነቀቀ ከዚህ በላይ እንድትገፋ ማውራት ፈልጋለሁ ከሷ ጋር አትችልም። በቃ አወራታለሁ። እስኪ እርሶ እኔ አስገድዶ ያስወጡኛል አያለሁ። አስወጣሃለሁ፣ አሳዩታለሁ። እናት ይኸውልሽ ከአንቺ ማወቅ የምፈልገው ነገር አለ። ምንም የሚያሳስብሽ ነገር የለም። ከኔ ጋር ማውራት አለብሽ። ተዋት ልጄ በቃ ልቀቃት ልጄን በቃ እንዴ አታርፍም እንዴ? ላውራት እፈልጋለሁ። የሰማሽ ነው? አታወራት ነገርኩህ አይደል? በቃ ለምን ደሞ አላወራው? እንዴት ያለችው ነች? በቃ ዞር በል። ለምን ደሞ አላወራት? ለምንድን ነው የማላወራት? ውጣልኝ አልኩህ። ውጣልኝ። አይመለከትም። አንተ የህግ ሰው ትሁን ምን ትሁን እኔ የማውቀው ነገርም ዞር በልልኝ። ልጄ ማውራት አችልም። በቃ ነገርኩህ አይደል? ከሷ ጋር ነው ማውራት እንፈልገው። እየሰማሽ ነው? ከሷ ጋር ነው ማውራት እንፈልገው። ልቀቂያት፣ የትም አትሄድም። ልቀቂያት። እየሰማሽ ነው? እንዴ ነጭ ትልቅ ሰው ነሽ ብዬ ነበር። እሺ ሳከብርሽ ነበር። ነጭ ልቀቀኝ። መጋቢት 17 አይቀርም። ምክንያቱም ይህ እድል የማይደገም እድል ስለሆነ። ትንሣኤ ኤክስፖ መቼ ይጀምራል እያላችሁ እየጠበቃችሁ ለነበራችሁ ደንበኞቻችን እነሆ መጋቢት 17 ይጀምራል። በዚህ ኤክስፖም ለሚመጡ ደንበኞቻችን ግንባታቸው 80% የደረሱ ዘመናዊ አፓርትመንትና የንግድ ሱቆችን ከ55/45 የባንክ አማራጭ ጋር ከባለ 1 መኝታ እስከ ባለ 4 መኝታ ድረስ በ5% ቅድመ ክፍያ ከ30% ቅናሽ ጋር እንጠብቆታለን። በባዛሩ ላይ ከሚቀርቡ ሳይቶቻችን መካከል ቦሌ አትላስ፣ ለገሃር 22 እና ተክለ ሃይማኖት ይገኙበታል። ቀድመው ቦታ የያዙ። ለበለጠ መረጃና ለሳይት ጉብኝት በ0907 31 7874 ወይም በ0940 29 0463 ይደውሉ። ጊፍት ሪል ስቴት